የእናቶችና የህፃናት ሞት እንዲቀንስ በማድረግ ረገድ ብልህ ጅምር ፕሮግራም አስተዋጽኦ ከፍተኛ ነው። ፕሮግራሙ ዕድሜያቸው ከ15 እስከ 19 የሆኑ ሴት ልጆች ላይ አተኩሮ ይሰራል። በተተገበረበት በአርብቶና ከፊል አርብቶ አደር አካባቢዎች ውጤት ማግኘት እንዲቻል ተሰርቷል። ለዚህም ማሳያ የሚሆነን የአፋር ክልል ነው። ይህ የብልህ ጅማሮ ፕሮጀክት በተለይ ክልሉ እንደሚታወቀው ከእድሜ በፊት ያለ እርግዝና ወደ 23% ወይንም ከፍተኛ ፐርሰንት በሀገሪቱ ከያዙ ክልሎች አንዱ ነው። ስለዚህ ጤናማ የወሊድ ሁኔታ እንዲኖራቸው ከማስቻል አንጻር ከዛ ባለፈም ደግሞ ጤናማ የሆነ የኢኮኖሚ ስታተስ ላይ እንዲኖሩ ከማስቻል አንጻር ሰፊ ውጤት በተለይ በሞከርንባቸው 3 ወረዳዎች ላይ ጥሩ ውጤት ካየንባቸው ዘዴዎች አንዱ ነው። ለዛም ደግሞ ክልሉ ወደ ተጨማሪ ወረዳዎች የማስፋት ስራዎችን ሰርቷል። በ2016 እና 17 ጅማሮን በተወሰኑ ክልሎች ብቻ ያደረገው የብልህ ጅምር ፕሮግራም በባለፉት ዓመታት በማህበረሰብ ውስጥ ያለውን አስተሳሰብ በመቀየር የተቀናጀ ተግባር መፈጸም እንዲቻል በማድረጉ ውጤቶች እንዲገኙ አስችሏል። ከሁለት ዓመት በፊት ወደ ስራ ስንገባ ከጤና ሚኒስቴር የተሰጠን ወደ 3000 አዳዲስ የቤተሰብ እቅድ ተጠቃሚዎችን አድሬስ እንድናደርግና ተጠቃሚ እንድናደርግ ነው። እኛ ግን ከዛ ሰፋ ብለን እስከ 10000 ነው ሄድ ነው። እስከ 10000 አዳዲስ የቤተሰብ እቅድ በተለይ ያገቡ እድሜያቸው ከ15 እስከ 19 እድሜ ክልል ውስጥ ያሉትን አድሬስ ለማድረግ ሞክረናልና ይሄ በህብረተሰቡ ዘንድ የነበረውን አመለካከት በሃይማኖት መሪዎች፣ በአገር ሽማግሌዎች የተለያዩ መድረኮችን በማዘጋጀት ለመቅረፍ ጥረት ተደርጓልና በተለይ በመጀመሪያው አመት ላይ በጣም እነዚህ ችግሮች በጣም ቻሌንጅ ሲያደርጉን ነበርና አሁን ላይ ሙሉ በሙሉ ባንቀርፍም እየቀነስን የመጣን መሆኑን ለማንሳት ነው። በብልህ ጅምር ፕሮግራም የአፍላ ሴት ወጣቶችን ህይወት በመታደግ በኩል ፍሬያማ ውጤቶች እንዲገኙ መንግስት ልዩ ትኩረት እንደሰጠውም ተነግሯል። እንግዲህ ብልህ ጅምር ብለን ጀመርን። አሁን ግን ሁሉም ክልሎች ላይ እስከታች ድረስ እንዴት ማድረስ እንችላለን የሚለውን ጌትስ ፋውንዴሽንም ሰፖርት አድርጎ ፋይናንሱን መውረድ አለብን። ስለዚህ እነዚህን ስራዎች ደግሞ ለመስራት በተለይ ደግሞ የካውንስሊንጉ ላይ ምን መምሰል አለበት፣ ይህንን ታች ድረስ እንዴት እናደርሳለን፣ ያሉትንም ደግሞ ለማህበረሰቡ ማሳወቅ ምን አይነት የቤተሰብ እቅድ አገልግሎት መጠቀም እንደሚችሉ ለማሳየትም ታች ድረስም ለማውረድ ብዙ ስራ ይፈልጋል። እንደ መንግስት አሁንም ብዙ ስራዎች እየተሰሩ ነው። ከ2008 ዓ.ም ጀምሮ በሀገር አቀፍ ደረጃ ተግባራዊ የተደረገው የብልህ ጅምር ፕሮግራም ያለ እድሜያቸው ያገቡ 542000 ሴት ወጣቶች የቤተሰብ እቅድ ተጠቃሚ ማድረግ አስችሏል። ባለፈው 4 ዓመት ይሄ ፕሮግራም በመንግስት ወስዶ መሰራት ወይም መታገዝ ከጀመረበት ጊዜ ጀምሮ ከ542000 በላይ በዚህ እድሜ ክልል በ15-19 ዓመት ያሉ ያገቡ ሴት ልጆች የኮንትራሴፕሽን ተጠቃሚ ሆነዋል ማለት ነው። የሞደርን ኮንትራሴፕሽን ወይም የቤተሰብ እቅድ ተጠቃሚ ሆነዋል። ይሄ በብዙ መልኩ ሊደርስ የሚችልን ችግር ቢወልዱ ሊደርስ የሚችልን ችግር በነሱም በሚወልዷቸው ህጻናት ላይ ሊደርስ የሚችልን ችግር ታድጓል። ከልጆቹ አልፈን ስናስላው እንደ ማህበረሰብ እንደ ሀገር በጣም ጠቃሚ አቺቭመንት ነው ወይም ውጤታማነት ነው ብለን እናስባለን። በብልህ ጅምር ፕሮግራም መንግስት ወጣቶች በወሊድ ምክንያት የሚገጥማቸውን ችግር በዘላቂነት ለመቅረፍ በሚቀጥሉ 3 ዓመታት ከ470 ወረዳ ባለፈ አሁን ላይ በመላ ሀገሪቱ አገልግሎትን ለማስፋት እንደሚሰራ ተነግሯል። አዲስ በዚህ ፕሮግራም ያልተነኩ 759 ወረዳዎችን ከቨር ያደርጋል ማለት ነው። ይሄ እንግዲህ በተለይ ጋምቤላ፣ ቤኒሻንጉል እስካሁን ፕሮግራሙ የሌለበትን ጨምሮ ወደ ከተሞች አካባቢ እስካሁን ይሄ ፕሮግራም አልነበረም። አዳዲስ ኤሪያዎችንም የፕሮግራሙ ተጠቃሚ ለማድረግ ታስቦ በቂ ዝግጅት ተደርጓል። በሁሉም ክልል ተግባራዊ የሚደረገው የብልህ ጅምር ጤና አገልግሎት ፕሮጀክት የጤና ሚኒስቴር ከቢኤስአይ ኢትዮጵያና ከኢትዮጵያ ከቤተሰብ መምሪያ ጋር በመተባበር ያዘጋጁት ማስጀመሪያ መርሃ ግብር ተካሂዷል።